ቆየች ማለት ነው። አዲስ ናትኝ እና በጣም መዳሟ በጣም ክፉ ናትኝ። በጣም የምታሰቃያት የምታስጠዳት ብዛቱ። አሁን ግን አልቻለችም። ከዛ ላይ ራቡ፣ ጥማቱ፣ ስቃዩ፣ ግርግዳ ማጠቡ ምንም ልትቋቋመው አልቻለችም እና በቃ ይህን ቪዲዮ ያየ ይድረስልኝ ብላለች አሉ። ግን ሱብሃንአላህ ልትናገር ያለችበትን ልትናገር እያለች መቼም ሸይጣን ሻጥር ይባላል። ያው እንግዲህ ሸይጣንም አብሮ በይ እያለ ስለሆነ ልትናገር እያለች ያው ገመዱን ራሷ ገዝታ ልትታነቅ እያለች ነው እና ሳትናገር ያለችበትን ቀረች ማለት ነው። እና ውድ የኢክራም ቤተሰቦች ይህን ቪዲዮ የምታዩ ሼር አድርጉና እችን ልጅ የምታዩት እባካችሁ እንድረስላት። ሞታ ከሆነም ደግሞ እንግዲህ ለሀገሯ እናብቃ ትላለሁኝ። እኔ በጣም ነው ያሳዘነች ለመሰላችሁ። አሁን እናት እንግዲህ ሄዳለች ስደት፣ ልጄ ስደት ስላለች ትሰራለች፣ ትልክልኛለች፣ ታበላኛለች፣ ታጠጣኛለች እያለች እየጠበቀች ነው። ግን በአቋራጭ የገጠማትን ነገር አይታችኋል ማለት ነው። ስደት ለሁሉም ጥሩ ነው ብለን መወሰን አንችልም። ለሁሉም ደግሞ ግብ ነው ብለን መቸቸት አንችልም ማለት ነው። ያን እንደዛ ብዬ ስላችሁ ምንድነው አንዱን ያስደስታል፣ አንዱን ያስከፋል፣ አንዱን ያሳምማል፣ አንዱን ይገላል እና ስደት ሁሉን ያጠናቀቀ ሁሉንም መከራውንም ደስታውንም ያደባለቀ ነው ማለት ነው። ህይወት በቃ የተደበላለቀ ነው። በቃ ህይወት መድረሳ ነው። መድረሳ ትምህርት ቤት ነው ማለት ነው። ስደት ትምህርት ቤት ነው፣ ያስተምራችኋል። ግን ያንም ሆኖ ደግሞ እህቶቼ እንደዚህ በጠለብ የምትመጡ ሰዎች በታወቀ ጠለብ ብትመጡ ደስ ይለኛል ማለት ነው። አሁን እቺ በጠለብ መጣች፣ ግን ራሱ መክተብ እንኳን ውሰዱኝ ስትላቸው የሚሰማት የለም። በቃ ምግብ የለም፣ መሰቃየት ነው፣ መንገላታት ነው። ምን አሰበች? ይው ገመዱን እንግዲህ የሀገራችን ችውችዋ መሰለኝ እኔ እንጃ። እስኪ እዩት አስተውላችሁ። ይህን ገመዱን ይዛ እንግዲህ እያለች ነው እንግዲህ ልትታነቅ ማለት ነው። ከምር እንዴት ሆና ነውስ በትታነቅ? እንዴት ራሳችሁን ሩሃችሁን እንዴት ታወጣ ትገላላችሁ? አሁን እኮ ይሄ ሁለት ጊዜ ክሳራ ነው ማለት ነው። በዱንያውም በአኼራውም ሁሉንም ያጣሽ ትሆኛለሽ እህቴ። ማንኛቸውም ሴቶች እህቶቼ፣ ወንድሞቼ ሁለት ሀገር ከምናጣ እባካችሁ ሶብር። በቃ ስደት ስንባል እኮ አንድም ክሳራ ልናገኝ አንድም ደግሞ ልንነስር ነው። ያ ደግሞ ልናገኝ ያ ልናጣ ነው። ስለዚህ ይሄ አለብኝ ብላችሁ መምጣት አለባችሁ ማለት ነው። ይሄን ድምጽ የምሰሙ እባካችሁ ስደተኛዎች እህቶቼ እባካችሁ ሼር አድርጎ እባካችሁ ራሳችሁን ጠብቁ። መዳም እኮ በአንድ ቀን ብትጮህ ስራ አይገልም። ከምር እውነቴን ነው። ስራ አይገልም። በሽታ ነው እንጂ የሚገል ስራ ጭራሽ አይገልም። ዛሬ ብንተወው ዛሬ ሰርተን ሲደክመን ብንተኛ ነገ ደግሞ በአዲስ ደግሞ እንሰራለን ማለት ነው። ስለዚህ በቃ እርፍ እያላችሁ ለምን አትሰሩም? አሁን እንግዲህ እቺ ልጅ ስራ በዝቶብኝ ተሰቃይቻለሁ፣ ተንገላትቻለሁ እያለች ነው አሉ። ግን ቢሆንም ደግሞ ራብ ክፉ ነው። ስራ ይሰራል፣ ግን ካልተበላ ካልተጠጣ ምን ዋጋ አለው ብላችሁ ነው። በጣም ነው የምታሳዝነው ከምር። እዩ እንግዲህ ይህን ያክልስ እንዴት አርጋ አስባ እንዴት አርጋ ይህን ገመድ ችውችዋውን እንዴት አርጋ ይዛ እንዴት ልትታነቅ ቻለች ማለት ነው። በቃ ከመኖር መሞት ይሻለኛል ብላ አለች አሉ። እና እንግዲህ ለቤተሰቦች ማድረሱልኝ ብላለች። እንግዲህ ይህን ያክል መዳም እንግዲህ መዳሞች ከፍተዋል ማለት ነው። አዎ ከፍተዋል። ቆይቷል እኮ እናንተ አላወቃችሁም። ግን አሁን መሰለን ማለት ነው። አሁን የሆነ ሰው ሀገር ቤት እንምጣ ብሎ ቢላችሁ አይ እህቴ አትምጪ፣ እንደዚህ እኮ እየታነቁ ነው፣ እንደዚህ ጠለብ እኮ እየተሰቃዩ ነው ብላችሁ ብትሏቸው የእናንተን የሆነ ሰው አያምኗችሁም። ለምን መሰላችሁ የማያምኑ? እኛ ተቀይረናል። እነዛ ደግሞ ለምን እናንተ ባትቀየሩ አትቀመጡም ነበረ፣ አትሰደዱም ነበረ እያሉ ነው መልስ የሚሰጧችሁ። ግን እንደዚህ መጠው ሲያዩት ነው
አይዋ ለካንም እንደዚህ ነው፣ ለካንም እንደዚህ ተሰቃይተን ነው፣ ለካንም ሽንት ቤት አጥብን ነው ምንበላ፣ ለካንም እንደዚህ ተሰቃይታችሁ ነው የምትበሉ ይቅርታ ብለው ብዙ ሰዎች ሲሉ ሰምቻለሁ። ብዙ ሰዎች ያሉኛሉ ማለት ነው። እና ውድ እህቶቼ እኔ የምላችሁ አሁን ለምን ለእናት ለአባታችን ለምን አንቆይም? ለእህት ለወንድማችን ለምን አንቆይም? ምን አስፈለገ መታነቅ? ምን አስፈለገ ህይወትን ማጣት ማለት ነው? እና እመ የእናቴ ትመጣልኛለች፣ ታብላኛለች፣ ትቀይረኛለች እንደ ሰው ብላ እየጠበቀች ነው። አስባችሁታል? ግን እሳ እች ልጅ መንገድ ላይ ቀረች፣ ራሷን አጠፋች፣ 2 ሀገር አጣች ማለት ነው። ከዱንያውም ከአሄራውም ሁሉንም ያጣ ሆነ ማለት ነው። እና ለምን ይሄ ይሆናል? እህቶቼ ከቻልነ እንስራ፣ ካልቻልነ ደግሞ በቃ መክተብ እንዲወስዷችሁ ማድረግ አለባችሁ ማለት ነው። ማንኛውም እህቶቼ ሙስሊም ክርስቲያን እህቶቼ የማይመቻችሁ ቤት ከሆነ በጠለም ምሰሩ ማልተመቻችሁ ከሆነ እባካችሁ ጠለብ ውሰዱኝ። አዎ ጠለብ እንደመጣችሁ መክተብ ውሰዱኝ ብላችሁ ማለት ትችላላችሁ ማለት ነው። ይሄ እኮ ትክክል ነው፣ ምንም ችግር የለም። እንደዚህ ደግሞ በባህር የመጣችሁ ክፉ ቤት ገብታችሁ ከምትሰቃዩ ነገ ስራ አላገኝም እዚሁ ብውል ባድር ብበላ ብጠጣ ይሻለኛል ብላችሁ ከምትሉ ማለት ነው። በቃ መዳም ውሰጂኝ፣ እኔ ቤቴን መሄድ ፈልጋለሁኝ፣ ሌላ ስራ መፈልግ እችላለሁኝ ብላችሁ በሰላም እንደመጣችሁ በሰላም መውጣት እኮ ትችላላችሁ። ገባችሁ? አንደኛ ህይወታችሁን ሳጣጡ፣ ሁለተኛ እንግዲህ ያሰባችሁትን ልታሳኩ ነው የመጣችሁ እንጂ ህይወታችሁን ልታጡ አይደለም ማለት ነው። እና የኛ ሀበሻዎች የሀገሬ ልጆች በቃ በዛም ስታዩት ሞቱ፣ በዛም ስታዩት ታነቀ፣ በዛም አሁን ስለስትና ሽንት ቤት ገብታ ነው ራሷን ያጠፋች ማለት ነው። ለኑ የመዳም ስታሰቃያት በቃ ከዚህ ሁሉ ሽንት ቤት ገብቼ ብታነቅ ይሻላል ብላ ታነቀች፣ ሞተች፣ አለቀ፣ ተደመደመ። እመናት ይሄ ወየው ትላለች፣ ልጄን አምጦልኝ ሬሳውን አይቼ ልቅበር አለች። ግን እሳ ይሄ ሁሉ የራሳችን ነው፣ የራሳችን ጥፋት ነው። ለምንድን ነው ራሳችን እጃችን ምንቆርጥ? ለምን ርዚቃችን እንቆርጣለን? እና ውድ የኢክራም ቤተሰቦች እንደተጠቀማችሁበት ተስፋ አደርጋለሁ። እባካችሁ ለሁሉም ሼር አድርጉት እባካችሁ። ከምር እኔ የሚመጡ ወገኖቻችን ብዙ ናቸው። በባህር የሚሰቃዩት ብዙ ናቸው። እስር ቤት የሚሰቃዩት ብዙ ናቸው። በስደት ያለው በሙሉ እኔ የምላችሁ ያው ተደስቶ የሚኖር የለም ሁሉም ማለት ነው። ግን እየቻለ አይቶ እንዳላየ ሰምቶ እንዳልሰማ ሁሉንም ስራም ሲከብድ አንድ ቀን ቢከብድ አንድ ቀን ቀለል ይላል ብለው ነው ሁሉም ሰው የሚኖረው ማለት ነው እንጂ ሁሉም ደልቶት ሞልቶት አይደለም። ያው ከሀገራችን ስንወጣ ሁሉንም በቃ ራሳችን ልንችል ነው። በቃ የመጣውን አነሳለሁ ብላችሁ ነው ቆርጣችሁ የምትመጡ እንጂ ግማሽ ላይ እንደመጣችሁ አሁን እቺ ብዙ አልቆየችም ብለዋል የመጣች። አስባችሁታል? የመጣች ብዙ አልቆየችም፣ ግን ይሄው ራሷን አጠፋች። ምን ተጠቀመች? ይሄው ቤተሰቦቿ ወየው እያሉ ነው። ወየው ልጄ እያለች ነው። እንግዲህ ምን ተጠቀምሽ? 2 ሀገር አጣሽ ማለት ነው። እና ውድ የኢክራም ቤተሰቦች ይሄ ትክክለኛ ታሪክ ለሁሉም እንዲደርስ ሼር አድርጉ። ወዳችሁ ፈቅዳችሁ ስለምትመለከቱኝ በጣም አመሰግናለሁ። እዚህ ላደረሳችሁኝ አላህ ኸይር ጀዛችሁን አላህ ይክፈለው። በአዲስ ቪዲዮ ውስጥ የምንገናኝ። ኢትዮጵያ ለዘላለም ትኖር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።